بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله بزاريو تمرتاችን የምናየው ስለ ዱዓ ይሆናል ዱዓ እንግዲህ በጣም ትልቅ ዒባዳ ስለመሆኑ ዱዓ አላህ የሚወደው ዒባዳና ዚክር መሆኑን ኢንሻአላህ እናያለን ማለት ነው ዱዓ ማለት هو طلب الداعي من الله تعالى ما ينفعه ዱዓ ማለት አንድ ሰው ከአላህ የሆነ ነገር መጠየቅ ይሄ ዱዓ ይባላል ወከሽፍ ማ يضره የሚጎዳው ነገር አላህ እንዲያስወግድለት የሚጠቅመው ነገር እንዲሰጠው ይሄ ዱዓ ይባላል وحقيقته الافتقار الى الله والتبرؤ من الحول والقوه وهو سمة العبوديه ይላል ይሄ ዱዓ ማለት ነው الافتقار الى الله ወደ አላህ መከጀል ማለት ነው والتبرؤ من الحول والقوه እኔ ምንም ነገር ማድረግ አልችልም ደሃ ነኝ ሀብታሙ አንተ ነህ የምትችለው አንተ ነህ ችሎታው አንተ ነው እኔ አልችልም አላውቅም ብሎ ሁለንተናው ለአላህ መስጠት ነው ለአላህ መተናነስ ለአላህ መዋደቅ የአላህን ትልቅነት መግለጽ የአላህን ሀብታምነት መግለጽ የአላህን ቸርነት መግለጽ የሚጠየቀው የሚለመነው አላህ ብቻ መሆኑን መግለጽ ይሄ ነው كما يقول تعالى يا أيها الناس أنتم الفقراء إلى الله والله هو الغني الحميد ሰዎች እናንተ ድሆች ናችሁ አለ አላህ ድሆች ናችሁ ሰው በጠቅላላ በተፈጥሮ ድሃ ነው خلق الإنسان ضعيفا ሰው በተፈጥሮ ደካማ ነው ድሃ ነው ምንም ያህል ሀብታም ቢሆንም ድሃ ነው በአላህ ዘንድ ወይም በአላህ ዘንድ ይሄ ድሃ ነው ሰው ምክንያቱም ነገ ያጣዋል ያገኘው ድሃ ነው እና أيها الناس أنتم الفقراء إلى الله والله هو الغني الحميد الله ሀብታሙ ትክክለኛ ሀብታምና መስጉን የሆነው አላህ ብቻ ነው ስለዚህ ከአላህ መፈለግ አላህን ማመስገን የአላህን ቸርነት ማንሳት ማውሳት አላህን መለመን ይሄ ዱዓ ይባላል وفيه معنى الثناء على الله عز وجل وإضافة الجود والكرم إليه تعالى አንድ ሰው አላህን ሲለምነው አላህን ያመሰገነው ነው አላህን ያሞገሰው ነው የአላህን ክብር እየገለጸ ነው وإضافة الجود والكرم إليه አላህ ቸር ነው ሰጭ ነው ለለማኙ ይሰጣል ለመነው ሰው ይሰጣል أمن يجيب المضطر إذا دعاه እንደሚለው አላህ ማን ነው ያ ሙጠር የሆነውን ሰው በሆነ ወቅት በሆነ ጉዳይ ተቸግሮ ጭንቅ ብሎት ሲለምነው የሚደርስለት ከአላህ በስተቀር ማን አለ ማንም ስለዚህ ይሄ ዱዓ የአላህን ትልቅነት የሚገለጽበት ነው አላህ ቸር መሆኑ አላህ ለጋስ መሆኑ የሚገለጽበት ዒባዳ ነው ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም አዱዓ ሁል ዒባዳ ዱዓ ማለት ዒባዳ ነው አሉ እንደውም በሌላ ሪዋያ ወይ ካን ضعيفا بخ العباده የዒባዳ ዋና አስኳል ነው ተብሏል እንግዲህ ዒባዳ ማለት እኮ በሁለት ይከፍሉታል ዑለሞች عبادة دعاء مسألة ودعاء عبادة إيه عبادة بولة يكفلوت بقال يمتيك بتكبار يمتيك برو بقال الله ستيكو الجنان يا رب بلا الله ستلمنه إيه بقال تيكو مالنا صلاة ستسجد حج ستادرق زكاة ستسد صدقاء ستسد يتلاقي ملكام سراوچن ستابركت يعني أنت بهنيته الله يلمنك ነው ለምን ያን ነገር የምታደርገው አላህ ከጀሃነም እንዲያድንህና ጀነት እንዲሰጥህ ነው ስለዚህ ዱዓ ነው በተዘዋዋሪ ዱዓ ነው በቀጥታ ዱዓ በቃል የምናደርገው ዱዓ ነው ስለዚህ ዒባዳ ነው ዱዓ ሁሉ ዒባዳ ዱዓ ዒባዳ ነው يقول الله تعالى وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين على الله وقال ربكم جتاችሁ እንዳለ ادعوني ለምኑኝ استجب لكم እሽላችኋለሁ እሰጣችኋለሁ ብሎ አላህ ቃል ገብቷል ማለት ነው ادعوني استجب لكم ለምኑኝ እንጂ እሰጣችኋለሁ አደርግላችኋለሁ አለ ان الذين يستكبرون عن عبادتي እኔን ከመለመንና እኔን ከመገዛት የሚኮሩ سيدخلون جهنم داخرين አለ የተዋረዱ ሆነው ጀሃነም ይወርዳሉ ወደ ጀሃነም ይገባሉ አለ በምን መልኩ ተዋርደው ለምን ተዋርደው ይገባሉ ኮርተው ስለነበር
በዱንያ ላይ ያሉ አላህን መለመን እንደ ኩራት እንደ ውርደት ቆጥረውት አላህን አይለምኑም አላህን አይገዙም ለአላህ መስገድ ውርደት ነው ለነሱ ግንባራቸውን መሬት ማስነካት ውርደት ነው ለነሱ ክብራቸው ዝቅ የሚል ይመስላቸዋልና ለአላህ ሱጁድ ማድረግ አይችሉም ዒባዳ ማድረግ አይችሉም ኩራት ይዟቸው ስለዚህ እነዚህ يستكبرون عن عبادتي سيدخلون جهنم داخرين የተዋረዱ ሆነው ጀሃነም ይገባሉ የኩራታቸው ተቃራኒ ይዋረዳሉ የቂያማ ቀን ሲሆናል እዛ ነው لا اني لا احب ان تعلوني استيال ابو طالب በሆነ ወቅት እናንተ ስገዱ የራሳችሁን ነገር ግን እኔ መቀመጫዬ ከላይ እንዲሆን አልፈልግም ማለት ኩራት ማለት ነው ይሄ አይነት ኩራት ያለባቸው ሰዎች ጀሃነም ይወርዳሉ አለ አላህ እንደዚሁ እጃቸውን አንስተው አላህን ለመለመን የሚኮሩ አላቸው ሁሉ ነገር በእጃቸው በደጃቸው ነው ምንም አላህን በቃ استغنوا عن الله استغنى الله عنهم ከአላህ የተበቃቃን ይመስላቸዋል ይሄ ግን ለነሱ ውርደታቸው ነው ليس شيء اكرم على الله تعالى من الدعاء رسول صلى الله عليه وسلم بالله ዘንድ በጣም ክብር ያለው ዒባዳ ከዱዓ የበለጠ የለም አሉ ዱዓ ማንኛውም እኮ ዱዓ ነው ብለናል እኮ ዒባዳ ሶላቱም ዱዓ ነው ዘካውም ዱዓ ነው ሁሉ ነገር ዱዓ ነው ስለዚህ አላህ የሚወደው ይሄ ዱዓ ነው የሚወደው ان الله يحب الملحين في الدعاء الله ሁሉ ጊዜ የሚለምኑትን ሰዎች እኮ ይወዳል فالله يغضب ان تركت سؤاله او سؤله فبني ادم حين يسأل يغضب الله የሚቆጣብህ መለመኑ ስታቆም ነው ሳትለምነው ስትቀር ነው وبني ادم يا ادم ልጅ ደግሞ ሰው የሚቆጣብህ ስትለምነው ነው ሰው ደሃ ነውና ከሰጠ ስለሚያልቅበት ስጠኝ የሚለውን ሰው አይወድም ለማኝን ይጠላል ለምን እሱም ለማኝ ነው ከአላህ ለማኝ ነው እንደገና ያልቅበታል ይሄን ስለሚያቅ በቃ ሰው ስጡኝ ሲለው አበቃ ይቆጣል لهذا رسول الله صلى الله عليه وسلم من قالوا وازهد عما في ايدي الناس يحبك الناس ከሰዎች እጅ ያለውን ቸል በል አትለምን ያኔ ሰዎች ወዱሃል ብለው አስተማሩ ሰዎች እንዲወዱ ከፈለክ እነሱን አለመለመን ነው አለመጠየቅ አትለምናቸው እዛ ነው ሰለፎች እኮ اذا سقطت صوته عن دابته نزل ليرفعها በመጓጓዣ ላይ ያሉ የሆነ ነገር ከወደቀባቸው አለንጋቸው የሆነ ዕቃ ከወደቀባቸው ሰዎችን ስጡኝ ብለው እንኳን አቀብሉኝ እንኳን ብለው አይጠይቁም ነበር ራሳቸው ወርደው ነበር የሚያነሱት ይላል ልመና ምን ያህል በሰዎች ዘንድ የተጠላ ስለመሆኑ አላህ ግን ሁሉ ጊዜ እንድትለምነው ይወዳል ይፈልጋል ورد في الحديث أن الله تعالى يقول أنا عند ظن عبدي بي وأنا معه إذا دعاني أنا عند ظن عبدي بي ይላል እኔ ባሪያ በጠረጠረብኝ ነው ባሪያ በሚያስበኝ ባሪያ እኔን በሚያስበኝ መልኩ ያገኘኛል አለ وأنا معه እኔም ከሱ ጋር ነኝ إذا دعاني ሲለምነኝ ሲጠይቀኝ ከሱ አልለየውም وفي روايات حين يذكرني ሚላለ እኔም ባሳወሰ ቁጥር እኔ ከሱ ጋር ነኝ በርዳታው ከሱ ጋር ነኝ ማለት بعونه ونصره وتوفيقه وتأييده ማለት الله ان الله مع المحسنين ان الله مع الذين اتقوا والذين هم محسنون الله ከሚፈሩት ጋር መልካም ከሚወሉት ጋር ነው አላህ የሚሆነው ስለዚህ አላህን የሚለምን ሰው የአላህ መዕያን ያገኛል የአላህን እርዳታ ያገኛል የአላህን ውዴታ ያገኛል አላህ ይወደዋል ማለት ነው ይሄ ዱዓ በደረጃ ከፍ ምንልበት በአላህ ዘንድ የቂያማ ቀን ከፍ ምንልበት አንዱ ዒባዳ ነው ትልቅ ዒባዳ ነው ይሄ ዱዓ ሁሉ ጊዜ ዱዓ ማለት የሆነ ነገር ሲቸግረን ብቻ ምናደርገው አይደለም ሁሉ ጊዜም ዱዓ ማድረግ ያስፈልጋል ሁሉ ጊዜ
ልክ እንደ ሶላት እንደ ጾሙ ማለት ነው ሶላት ጾም ሐጅ ሰደቃው ምናምን ኢባዳ አይደል እንዴ አዱዓ ሁሉ ኢባዳ ምን ሰግደው የሆነ ነገር ስንፈልግ ነው እንዴ ሁሉ ጊዜ ኢባዳ ነው ብለን ነው አይደል የምናደርገው ቁርአን ኢባዳ ነው ብለን ነው ሁሉ ጊዜ የምንቀረው አይደለም ልክ ዱዓም እንደዛው ነው ኢባዳ ነው በቃ የሆነ ችግር ሲቸግርህ ብቻ አይደለም የምታደርገው ዝም ብለህ አድርግ ባይቸግርህም ዱዓ አድርግ አላህን ለምነው ጀነት ለምነው አኺራ ለምነው ዱንያን እንዲያሳምርልህ አላህ ለምነው ምን ተለምኖ የሚያልቃል ያ አላህ ጁድ አያልቅም خزائن السماوات والارض የምድር እና የሰማይ ድል በሱ ነው አያልቅበትም ተለምኖ የሚያልቅበት ነገር አይደለም لا يسأل بوجه الله الا الجنه فاعظموا الرغبه አላህን ስትለምን ደግሞ ከፍ ያለ ነገር ትልቅ ነገር ጠይቀዋል ان الله يحب معالي الامور ويكره سفاسفها الله ከፍ ያሉ ነገሮችን እንድጠይቀው ይፈልጋል واذا سالتم الله فاسالوه الفردوس او الوسيله አላህን ጀነት ትልቁን የጀነት ክፍል ጠይቁታል ስራ ያዛ ያደርሰኝ ማትበል بفضله وجوده ነው ዛም ትደርሰው በአንተ ስራ አይደለም ስለዚህ አላህን ስንለምን ተለቅ አድርገን ጥሩ ነገር እንጠይቀው ማለት ነው አላህ لا يتعظم شيء ለአላህ የሚከብደው ነገር ፈጽሞም የለው ኩን ፈየኩን ነው የሚለው ስለዚህ ዱዓ በጣም ወሳኝ ነው ከአላህ ጋር የምንገናኝበት ለአላህ ዝቅ የምንልበት ለአላህ ትህትና የምናሳይበት ለአላህ የምንዋደቅበት ኢባዳ ነው ሙኽል ኢባዳ የተባለው ስለዚህ ኢንሻአላህ ይሄን ዱዓ እንለማመደው ሁሉ ጊዜም ቢሆን ዱዓ እናድርግ ለማለት ነው አላህ በሰማነው ተጠቃሚዎች አላህ ያድርገን ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ